የእምባ ያህል የሚያሸንፈው ነገር የለም። እምባ ጥያቄ አይደለም፣ መልስ ነው። ምክንያቱም እምባ ራሱ እግዚአብሔር ከአንቺ ጋር የሚነጋገርበት አንዱ መንገድ ስለሆነ ምንም አይረብሸውም። እግዚአብሔር የሚከብደው የሚያለቅስን ሰው ማየት ነው። አውከውኛልና አይኖችሽን ከኔ መልሽ የሚል አለ እዚህ መኃልየ ዘሰሎሞን ላይ። የሚያለቅስን አይን ማየት አይችልም እግዚአብሔር፣ ይጨንቀዋል፣ ይከብደዋል ማለት ነው። የኤርትራን ባህር የከፈለው እኮ የሙሴ በትር የሚመስለው ካለ የዋ ነው። መጀመሪያ የከፈለው የራሔል እምባ ነው። ሲረጭ እግዚአብሔር ዙፋኑ ድረስ ደረሰ። እንግዲህ አስቢው እና ራሔል ረጭታ እስራኤልን ነፃ ወጣች። እንግዲህ የራሔል እምባ ሰማይ ከደረሰ የድንግል ማርያም እምባም እንደሚደርስ አስቢው እና ይሰራል። እምባ ነው ውጤት ያመጣል። እና አለቀሰ፣ ወጥቶ ጴጥሮስ አለቀሰ። አሁን እንደ ደቀ መዛሙርት ሆነች ስታየው ጴጥሮስ ክዶታል። ግን የካደው ፈርቶ፣ ይሁዳም ክዶታል እኮ። ይሁዳ አስቦ ነው የካደው። ጴጥሮስ ግን ፈርቶ ነው የካደው። ከልቡ አይደለም የካደው፣ አፉ ነው የካደው። ይህን ያውቃል እግዚአብሔር። እንደ ማረው የሚያሳይ ሁለት ነገር ልንገርሽ። አንደኛ ሴቶች፣ ቅድም እንዳነሳሽው ሴቶች አይደሉ ትንሣኤውን ያዩት? ጌታ ምን አለ? ሂዱና ለደቀ መዛሙርቴ ለጴጥሮስም ጌታ ተነስቷል ብላችሁ ንገሩልኛል። በስም ጠርቶ ማለት ነው። ለጴጥሮስም እንግዲህ አስቢ፣ በመከራ ቀን እኮ ክዶታል፣ 3 ክዶታል። እና ጥሩልኝ ብሎ ጠራው። ሁለተኛ ብቻውን አገኘው ደግሞ ጴጥሮስን ጌታ እሳት ዳር ቁጭ ብሎ አገኘው እና ከሁሉ ይልቅ ወድሃለሁ፣ ሌሎች ቢክዱ አልክድሁም ብሎ